ሰላም እንዴት ናችሁ? ይህ ዩኒክ አካዳሚ ነው። የዛሬ ሌሰናችን የሚሆነው እንግዲህ ያው ከባለፈው ጀምሮ ከናይንዝ ከቴንዝ የመጡ 2016 ላይ የመጡ የኢንትራንስ ጥያቄዎችን ያየን ነበረ። ዛሬ ደግሞ ከ11ኛ ክፍል የመጡ 2016 ላይ የመጡ ከ11ኛ ክፍል ሆኖ ማለት ነው የኢንትራንስ ጥያቄዎችን ነው የምናየው ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን ማለት ነው which one of the following is an onto function from r onto r አሁን እዚህ ጋር ነው ዋና ነገሩ ያለው ማለት ነው። ሌላ ምንም እንትን አትበሉ። አሁን which one of the following is one to one function from ምናምን ብሎ እንደዚህ የሚሰጣችሁ ተሆነ እቺኛዋን በደንብ መያዝ ልክ እንደ ትሪክ ማለት ነው። this means እንግዲህ ምን ማለት ነው? እቺኛዋ ዶሜን ነች፣ እቺኛዋ ደግሞ ሬንጅ ነች ማለት ነው። ከዚህ ከተሰጡን ምርጫዎች ውስጥ ማለት ነው እንግዲህ አሁን ይሄኛውን የሚያሟላልን ፋንክሽን ነው የምንፈልገው። that means ዶሜኑ ሬንጁ ምን የሆነ ሪል ነምበር የሆነ ማለት ነው። እሺ f of x ምንድነው የሚለን a ላይ ማለት ነው 2x - 3x ስኩዌር ነው። ይሄኛውን በስርዓት ስንጽፈው እንግዲህ -3x ስኩዌር ፕላስ 2x ነው የሚሆንልን። ኮኤፊሺየንቷ ምንድነች ማለት ነው? ኔጌቲቭ ነች። ዶሜኑ ኦፍ ኮርስ ዶሜኑ የዚህኛው ዶሜን ምንድነው የሚሆነው? ኦል ሪል ነምበር ነው የሚሆነው። ነገር ግን ግራፉን በምንሰልበት ጊዜ ምንድነው የሚሆነው? ይሄኛው ኦፕን ዳውንዋርድ ነው የሚሆነው። አት ሰም ፖይንት ልክ እንደዚህ ሄዶ ወደ ታች ነው የሚሆነው ማለት ነው። እዚች አካባቢ ጋር እንደው እቺን ኤግዛክት ቫልዩዋን እንኳን ባታቋት ማለት ነው ወይም እንደዚህም ሊሆን ይችላል ግራፉ ማለት ነው ኤግዛክት ቫልዩዋን ባታቋት ራሱ ሙሉ የዋይን ቫልዩ ኢንክሉድ አያደርግም ማለት ነው። አት ሰም ፖይንት ወደ ላይ ሄዶ ወደ ታች ነው የሚሆነው። ማክሲመም እዚህ ጋር ነው ማለት ነው። ዛት ሚንስ ሬንጁ ምን እንደሆነ ነው የሚነግረን፣ ምን እንዳልሆነ ነው የሚነግረን፣ ኦል ሪል ነምበር እንዳልሆነ ነው የሚነግረን ማለት ነው። የሆነ ቦታ ሄዶ እዚች ጋር አክቹአሊ እቺኛዋን ፖይንት ታገኛታላችሁ፣ ነግራችኋለሁ። -b/2 ያርግታችሁ ማግኘት ትችላላችሁ። ዛት ሚንስ -b ስንት ነች እዚህ ጋር 2 አይደለች? 2/a ደግሞ -3 ነች። -3 ሰው ይጣፋልናል ማለት ነው። ተዛን በሁለት ነው የምናባዛት ኤን በሁለት ስናባዛ ስንት 2/, ስንት ይመጣልናል ማለት ነው? 3 ሲባዛ በ2 6 ይመጣልናል። ዛት ሚንስ 1/3 ማለት ነው። እዚቺ ማክሲመሟ ስንት ነች? 1/3 ነች ማለት ነው። this means ምን ማለት ነው እንግዲህ እንዴት ኮንክሉድ ማድረግ እንችላለን ማለት ነው? የዚህ ግራፍ ሬንጁ እንግዲህ ከስንት ወደ ስንት ነው? ከኔጌቲቭ ኢንፊኒቲ እናነሳና ከኔጌቲቭ ኢንፊኒቲ ተነስቶ እስከ ማክሲመም እስከ 1/3 ድረስ ነው የሚሄደው ማለት ነው። ሬንጁ ማለት ነው። ስለዚህ ሬንጁ ምን አይደለም? ሪል ነምበር አይደለም ማለት ነው። ሲምፕሊ ይሄኛው እንግዲህ ኦንቱ ፋንክሽን አይደለም ማለት ነው። ይሄኛውን ደግሞ እንየው 5x the power of 3 plus 1 ይሄ ፖሊኖሚያል ፋንክሽን ነው። ስለዚህ ዶሜኑ ይታወቃል፣ ሪል ነምበር ነው። ሬንጁን ደግሞ እንትን ማድረግ ትችላላችሁ፣ ቼክ ማድረግ ትችላላችሁ። ለምሳሌ አሁን ኔጌቲቭ ይመጣል አይመጣም የሚለውን ሬንጁን ለማየት እዚህ ጋር -2 ብንወስድ በኤክስ በኩል ስንት ነው የሚሆንልን? -2 cube root of cube the power of 3 ስናደርግ 5 into -8 plus 1 ነው የሚመጣልን ማለት ነው። ያ ማለት ይሄኛው ስንት ይመጣል? -40 plus 1 that means -39 ይመጣልናል ማለት ነው። ይሄኛው ዝም ብሎ ሳምፕል እየወሰዳችሁ ሬንጁ ኔጌቲቭ ፖዚቲቭ 0 ይመጣል that means ሪል ነምበር ወይ ይመጣል ስትሉ ሪል ነምበር ይመጣል ማለት ነው። የፈለጋችሁትን በኤክስ ኔጌቲቭ ስትወስዱ ሬንጁም ኔጌቲቭ ይመጣል፣ ፖዚቲቭ ስትወስዱ ፖዚቲቭ ይመጣል፣ ዜሮም ስትወስዱ ግድ 0 ላይ መጣ ይችላል፣ ግን የሆነ ቦታ ስትተኩት 0ም ይመጣል ማለት ነው ሬንጁ። ስለዚህ ሬንጁ ምንድነው? ኦል ሪል ነምበር ነው። ዶሜኑ ምንድነው? ኦል ሪል ነምበር ነው። ስለዚህ ይሄኛው ምንድነው? ይሄኛውን ሳቲስፋይ ያደርጋል። መልሳችን ቢ ይሆናል ማለት ነው። ሌሎቹን ቼክ አድርጓቸው። ይሄኛው አብሶሉት ቫልዩ ነው፣ ኔጌቲቭ አይመጣም ሬንጃችን ማለት ነው። ፖዚቲቭ ሪል ነምበር ነው የሚመጣው። ይሄኛው ደግሞ ምንድነው የሚለን? አንደር ራዲካል ኦፍ x ስኩዌር ፕላስ 1 ነው። አክቹአሊ ይሄኛው ዶሜናችን ስኩዌር ስለሆነ ሁልጊዜ ኔጌቲቭ ብንከትም እንኳን ስኩዌር እያደረገ ፖዚቲቭ ያደርገዋል። ስለዚህ ዶሜናችን ሁሉም ይሆናል ሪል ነምበር ይሆናል ማለት ነው። ሬንጃችን ግን ስንት ነው? ለምሳሌ አሁን እዚህ ጋር -1 ብከት -1 ስኩዌር ሲሆን 1 ይሆናል። ሲደመር 1 2 ራዲካል 2 1 ነጥብ ሰምቲንግ ይመጣልናል። 0 ብከት እዚህ ጋር 0 ብከት ስንት ነው የማገኘው? 0 ሲደመር 1 ራዲካል 1 ሲወጣ 1 ይሆናል ማለት ነው። ስለዚህ ሬንጃችን ያው ከኔጌቲቭ ከ1 ጀምሮ ወደ ፖዚቲቭ ኢንፊኒቲ ነው የምናገኘው ማለት ነው። 0ን አታገኙም፣ በምንም አማካኝነት 0ን አናገኝም። ከ1 ጀምሮ ነው። ልክ 0ን እዚህ ጋር በስንት
ስንት ይመጣልናል? አንድ እናገኛለን ማለት ነው ሬንጃችን። ሶ ኦርሊ ነምበር አንሆንም ሳቲስፋይ ያደርግልንም። ስለዚህ መልሳችን ምን ይሆናል ማለት ነው? የዚህኛው የቢ ይሄኛውን ይሆናል ማለት ነው። ከዚህ ጋር መጠንቀቅ ያለባችሁ በቃ እቺኛዋን ብቻ መያዝ ነው ያለባችሁ ማለት ነው። እቺን አይደንቲፋይ ታረጋችሁ ዶሜኑ ሬንጁ ኦርሊ ነምበር ሜቢ እንደዚህ ሊላችሁ ይችላል። አር ኦንቱ ምን ሊላችሁ ይችላል ማለት ነው 0 እንደዚህ ሊሰጣችሁ ይችላል እንደፈለገው ማለት ነው። ያ ማለት ይሄ ዶሜን ይሄኛው ሬንጅ ይሄኛውን ሳቲስፋይ የሚያደርግ ከዚህ ውስጥ እናንተ መፈለግ ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ አሁንም ከዛ ውስጥ ነው። ሌት ኤፍ ኦፍ ኤክስ ይለናል። ሌት ኤፍ ኦፍ ኤክስ x plus 1 over x minus 1 ቢሆን g of x ደግሞ አንድ ራዲካል root of x plus 2 ቢሆን b2 function ሁለት ፋንክሽኖች ቢሆኑ f of x እና g of x then which one of the following is true about the combination value of f and g at x is equals to 2? እዚህ ጋር ስታያቸው ምንም ያው በቃ መልቲፕሊኬሽን አለ፣ እዚህ ጋር አዲሽን አለ፣ ዘን ዲቪዥን አለ፣ እዚህ ጋር ደግሞ ሰብስትራክሽን አለ ማለት ነው። ስለዚህ እናንተ 10 ጊዜ ከመሞከር የቱ ጋር ነው ትራያል ጎአቸው ያለው ቫልዩአቸውን የተጠየቀናል at x2 ያ ማለት x ስንት ሲሆን 2 ሲሆን ለምሳሌ f of 2 ሲሆን ስንት ይሆንልናል ነው x plus 1 over x minus 1 ስለዚህ በx በኩል ስንት መተካት 2 መተካት 2 ሲደመር 1 over 2 ሲቀነስ 1 እሺ ስንት ይመጣልናል? 3 ሲካፈል ለአንድ ስንት ይመጣል? 3 ይመጣልናል። g of x ንም እንደዛው ፈልገው g of x is equals to አንደር ራዲካል x plus 2 ነው የሚለን። ስለዚህ በx በኩል እዚች ጋር make it 2 እንተካለን ማለት ነው። በx በኩል 2 plus 2 so ራዲካል 4 ይመጣልናል። ራዲካል 4 ደግሞ ሲወጣ 2 ስለዚህ f of 2 3 ነው g of 2 ደግሞ 2 ነው ማለት ነው። 3 እና 2 ነው ይመጣል። እሺ f of f times g at 2 ያ ማለት f of 2 times g of 2 ስንት ይመጣልናል ይላል 6 ይመጣል። that means 2 ሲባዛ በ6 ስንት ይመጣል 6 ይመጣልናል። ስለዚህ a ትክክል ነው ማለት ነው። ሁለተኛውን እንየው f plus g at 2 ያ ማለት f of 2 plus g of 2 3 ነው ይለናል። 3 ሲደመር 2 5 ነው የሚመጣው እንጂ 3 አይመጣም። ስለዚህ ይሄኛው አይሆንም ማለት ነው። f of 2 over g of 2 ደግሞ 2 over 3 ነው የሚመጣው ይለናል። f of 2 ስንት ነው 3 ነው። g of 2 ስንት ነው 2 ነው። ስለዚህ 3 over 2 ነው እንጂ 2 over 3 አይመጣም ማለት ነው። f of 2 minus g of 2 minus 1 ነው ይለናል። f of 2 ስንት ነው 3 ነው። g of 2 ስንት ነው 2 ነው። 3 ሲቀነስ 2 1 ነው እንጂ -1 አይደለም። ስለዚህ ይሄ መልሳችን ምን ይሆናል? ምንም የሚያጨቃጭቀን ነገር የለም። በጣም ቀላል የሆነ ጥያቄ ነው። a ሆነልናል ማለት ነው። ሶስተኛው ጥያቄያችን ደግሞ which one of the following pair of function is an inverse of each other in their make it እዚች ጋር አያለች in their respective domain ነው የሚለው። በቃ ከተሰጡን ውስጥ ሁለት ፔሮች አሉን አይደል? እዚህ ጋር ኢንቨርስ የሆነ የትኛው ነው? ይሄኛው ሁለት መንገድ አለው ኢንቨርሱን የምትፈልጉበት ማለት ነው። መጻፉ ያለው ያው ይሄ ጥያቄው የመጣው ሁለተኛው መንገድ እንደምትጠቀሙ ወይም እንደምታስታውሱ ነው። የመጀመሪያው መንገድ ምን መሰላችሁ? ለምሳሌ አሁን f of x ይሄኛውን ታውታላችሁ። ቀጥታ በቃ ዶሜኑን እንትኑን ፈልጉ። የዚህኛውን ምን መፈለግ ማለት ነው? ኢንቨርስ ፈልጉ። ኢንቨርሱን ስትፈልጉ ይሄኛው የሚመጣላችሁ ተሆነ በቃ መልሱ a ይሆናል ማለት ነው። የቢንም እንደዛው ይሄንን ኢንቨርስ ፈልጉ። እዚህ ጋር ያለውን የሚመጣችሁ ተሆነ መልሱ እንደዚህ። የመጀመሪያው መንገድ ይሄኛው ነው። ሁለተኛው መንገድና እንዳልኳችሁ መጻፉም ይሄ ጥያቄውም እንደምታስታውሱ የተፈለገበት መንገድ አለ። 11ኛ ክላስ ኒው ካሪኩለም ላይ fog of x ከgof of x to identity function that means x የሚሰጠን ተሆኑ f of x እና f of x and g of x ምንድናቸው ይለናል? ኢንቨርስ ናቸው ይለናል። that means fog of x ያ ማለት እኮ የጂን ፋንክሽን የf of x in the f function ጨምረንበት የf function ውስጥ ጨምረንበት ዘን እንደገና ደግሞ የምናገኘው ሪዛልት አለ። የf of x ፋንክሽንን ቫልዩ ደግሞ የg of x ፋንክሽን በx በኩል ጨምረን x የምናገኝ ከሆነ ሁለቱ ላይ ማለት ነው። ይሄኛውን x አግኝተን ይሄኛውን ሌላ ብናገኝ አይሆንም። ሁለቱንም x ታገኘን ከዛም በኋላ f of x እና g of x ምንድናቸው? ኢንቨርስ ናቸው ነው። ያው ቀለል አድርጉት እሺ። ትንሽ ያው እንትን ስል ኮምፕሊኬት እንዳይመስልባችሁ። ስለዚህ እንሞክረው። ለምሳሌ አሁን ፎግን እንፈልግ። fog of x ምንለው that means እንግዲህ ምንድነው f of x ያ ማለት f into g of x ማለት ነው። እሺ የf ፋንክሽን እንጻፍ። የf ፋንክሽን ማን ነው? x plus 3 ነው። እሺ ከዛም በኋላ ምን ይሆንልናል?
የጆብ ፋንክሽንን አምጥተን በዚች በኤክስ በኩል እንተካለን ማለት ነው። ጆብ ፋንክሽን ስንት ነው? ኤክስ ስኩዌር ማይነስ 9 ነው። ስለዚህ ኤክስ ስኩዌር ማይነስ 9 እቺኛዋ ከየት ነው የመጣችው? በዚች በኩል ነው የገባችው። ተዛም ፕላስ 3 ያለችን ፕላስ 3 ይኖረናል ማለት ነው። እሺ ስንት ይመጣልናል? ይሄኛው ኤክስ ስኩዌር ማይነስ ይሄኛው ማይነስ 6 ይመጣል። ይሄኛው ከምን ጋር ከኤክስ ጋር እኩል ነው አይደለም። ስለዚህ ከኤክስ ጋር እኩል ስላልሆነ በቃ ሁለቱ ምን አይደሉም? ኢንቨርስ አይደሉም ማለት ነው። ሲምፕሊ ኢንቨርስ አይደሉም። ቢ ጋር እንሂድ። አሁንም ጎፍን መፈለግ አያስፈልግም። በቃ ፎግ ታልመጣ ኤክስ ታልመጣ ጎፍን የምንፈልገው ቼክ ለማድረግ ወይም ደግሞ ያው ጎፍም ፎግም ኤክስ ሲመጡ ነው። ፎግ ኤክስ ታልመጣልን ለምን ጎፍን እንፈልጋለን? ስለዚህ ፎግን አሁንም የቢን እንፈልጋለን ማለት ነው። የኤክስ ዛት ሚንስ በቃ ኤፍ ኦፍ ኤክስ ስንት ነች? ራዲካል የለውም ኤክስ ዘ ፓወር ኦፍ 5 ነኝ። ስለዚህ የጂኦፍ ኤክስ ፋንክሽንን አምጥተን በዚች በኤክስ በኩል እንተካለን። ጂኦፍ ኤክስ ፋንክሽን 1 ኦቨር ኤክስ ዘ ፓወር ኦፍ 5 ነው። ይሄኛው የኤክስ ቫልዩ ነው። ተዛን ዘ ፓወር ኦፍ 5 አለች ማለት ነው። እሺ ይሄኛውን ሲምፕሊፋይ ለማድረግ ይሄ ወደ ላይ ቢመጣ ስንት ይሆናል? ኤክስ ዘ ፓወር ኦፍ -5 ይመጣልናል። ተዛን ወዲችኛው 5 ትኖረናለች። ስለዚህ ይሄኛው ደግሞ -5 ይሄኛውን ማባዛት ይችላል። ኤክስ ማይነስ 10 ይመጣል። that means 1 over x the power of 10 ይመጣልናል ማለት ነው። which means ከስቲል ከኤክስ ጋር እኩል አይደለም ማለት ነው። ሶ ፎግም አልመጣለንም ቢም። ስለዚህ ኢንቨርስ አይደሉም ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ማለት ነው። ወደ ሲ እናልፋለን ማለት ነው። ሲ ደግሞ ፎግን እንፈልገው መጀመሪያ ፎግ ኦፍ ኤክስ የኤፍ ኦፍ ኤክስ ፋንክሽን ኤክስ 3 ማይነስ 1 ነው። ሶሪ ኤክስ ዘ ፓወር ኦፍ 3 ማይነስ 1 ነው። ስለዚህ አሁን በኤክስ በኩል አምጥተን የጂኦፍ ፋንክሽንን እንፈልገዋለን ማለት እንከተዋለን። ሶ ኪዩብ ሩት ኦፍ 3 ያው ኪዩብ ሩት ነች። ኪዩብ ሩት ኦፍ 1 በኤክስ በኩል ከተትን። ተዛንችኛው 3 ያለ ይዘውል ምን 3 ተዛስ ማይነስ 1 ይሆንልናል ማለት ነው። እሺ የኛውን ከራዲካል እንኳን ብንወጣ ምንድነው የሚመጣልን? x + 1 the power of 1 over 3 times 3 ነው። that means 3 over 3 ይመጣልናል ማለት ነው። 3 over 3 ማለት ደግሞ 1 ነው። x + 1 the power of 1 ደግሞ ራሱ x + 1 ነው የሚሰጠን። እዚች ጋር -1 አለችን ማለት ነው። እሺ x + 1 - 1 that means ይሄኛው ምን ይሆናል? 0 ይመጣል። ስንት ይመጣልናል? x ፎግ ኦፍ ኤክስ ስንት መጣ? ኤክስ መጣልን ማለት ነው። ስለዚህ አይደንቲቲ ፋንክሽን ሆኖ አሁን ኤክስ ብቻ ስለሆነ ኢንቨርስ ናቸው ማለት የለብንም። ጎፉንም ፈልገን ግድ ኤክስ መምጣት አለበት ማለት ነው። ልክ እንደ ፎግ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ምን ለመሆን ማለት ነው? ኢንቨርስ ናቸው ለማለት ማለት ነው። እሺ ጎፍን ስንፈልግ የኤፍ ኦፍ ኤክስ ፋንክሽን ስንት ነው? የጂ ኦፍ ኤክስ የጂ ኦፍ ኤክስ +1 ይሆንልናል። ስለዚህ በዚህ ኤክስ በኩል አምጥተን ይሄኛውን መተካት ማለት ነው። ኪዩብ ሩት አለችን ተዛን ወዲ ኤክስ ስኩዌር -1 አሁን ራዲካል ውስጥ ነው ሁሉም ማለት ነው። ዘን +1 አለችን ማለት ነው። ይሄ ምን ይሆናል? 0 ይመጣልናል ማለት ነው። ስለዚህ ይሄኛው ደግሞ ምን ይመጣልናል? 3/3 ያ ማለት x the power of 1/3 times 3 over 3 ይመጣልናል ማለት ነው። that means x the power of 1 this means x ይመጣልናል ማለት ነው። ስለዚህ ጎፍም ፎግም x መጡልን ማለት ነው። that means ሁለቱ f of x እና g of x ምንድናቸው ማለት ነው? ኢንቨርስ ናቸው ማለት ነው። ስለዚህ ይሄንን ነው የሚመስለው። መልሳችን ምን ይሆናል? ሲ ይሆናል ማለት ነው። በቃ ዲን ምንም ሰዓት ማስጨረስ አይጣበቅብንም ማለት ነው። ቼክ ማድረግ ትችላላችሁ ተፈለጋችሁ። አራተኛው የሚሆነው ደግሞ if 180 individuals can complete a job in 15 days by working 10 hours a day ይለናል። that means 180 ሰዎች ቢኖሩ የሆነ ስራ አለ 180 ሰዎች ናቸው። ስለዚህ ያን ስራ በ15 ቀን ውስጥ ነው የጨረሱት። በ15 ቀን ውስጥ ሲጨርሱት ግን ወይም ደግሞ ያው ሲጨርሱት በየቀኑ በእያንዳንዱ ቀኑ ስንት ሰዓት እየሰሩ ነው? 10 ሰዓት እየሰሩ ማለት ነው። ስንቶቹ? 180 ሰዎቹ በ15 ቀን ውስጥ በየቀኑ 10 ሀውር እየሰሩ ስንት ሆኖ ያን ስራ ጨረሱት ማለት ነው። ዛት ሚንስ ቶታል ነገሩን ብንደምረው 180 ኢንዲቪጁዋል ነው ያለን ሲባዛ ስንት ቀን ነው የሰሩት? 15 ቀን ነው የሰሩት። ተዛን በየቀኑ ደግሞ 10 ሀውር ነው የሰሩት። this means ስንት ይመጣልናል? ይሄኛው 27000 ዩኒት ምናምን ይመጣልናል ማለት ነው። ዩኒት ኦፍ ወርክ ይመጣልናል። እሺ ይሄ መጀመሪያው ፌዛችን ነው። ሌላ ደግሞ ጥያቄው ምንድነው የሚለው ያንኑ ስራ ማለት ነው። ይሄንኑ ስራ how many individuals are needed to complete the job in 10 days if they work 12 hours a day ይለናል።
ስለዚህ ስንት ሰዎች ያስፈልጉናል 10 ቀን ውስጥ በ10 ቀን ውስጥ መጨረስ ቢኖርባቸውና ግን በየቀኑ ስንት ቢሰሩ 12 አወር ቢሰሩ እነኛ 10 አወር ነበር የሚሰሩት ስለዚህ ኢንዲቪጁዋል ነው የተጠየቅነው ኢንዲቪጁዋል ለምሳሌ y ብንለው y ታይምስ ስንት ቀን ነው የሚሰሩት እነኛ 10 እነኞቹ ግን 15 ሲባዛ በቀን ስንት ነው የሚሰሩት እነኞቹ 10 እነኞቹ ደግሞ 12 ይሄኛው ስንት ይሆናል 120 ታይምስ y ይሆንልናል ማለት ነው እቺ y ኢንዲቪጁዋሎቹን ስንት ሰው ነው የሚያስፈልገው ነው ያው ሲንስ አንድ አይነት ስራ ነው የሚሰሩት አይደለ ሁለቱ አንድ አይነት ስራ ነው የሚሰሩት ስለዚህ 27000 በቀላሉ ማለት ነው 27000 ከማጋ እኩል ይሆንልናል ከ120 y ጋር እኩል ይሆንልናል ስለዚህ 120 ኦቨር 120 እናደርገዋለን 120 በ120 ስለዚህ 0 በ0 2700 ሲካፈል ለ12 225 ይመጣልናል ማለት ነው 225 ይመጣልናል ስለዚህ መልሳችን ምን ይሆናልናል ማለት ነው ሲ ይሆንልናል ማለት ነው ይሄኛው ያው አራተኛው ጥያቄ ከየት ነው የመጣው ማለት ነው ከዩኒት 2 ነው የመጣው ማለት ነው ከዩኒት 2 ነው የመጣው እሺ which one of the following is the range of the function f of x this one ነው የሚለው so ይሄኛው actually የሆነ ግሩፕ ላይ ለቀቁት ነው የሚመስለኝ ይሄን ጥያቄ so በዚሁ አጋጣሚ ያው ቻናላችንን የቴሌግራም ቻናላችንን ጆይን ማድረግ የምትፈልጉ ተማሪዎች ዩኒክ አካዳሚ በሉና ሰርች አድርጉ ቴሌግራም ላይ ዩኒክ አካዳሚ በቃ ይመጣል 2000 ምናምን ሰብስክራይበር ነው ያለው ስለዚህ ገብታችሁ ጆይን ማድረግ ትችላላችሁ የተለያዩ ኖቶች ምናምን እንለቅላችኋለን ፕላስ እስካሁን እንደው ምንም ያልሰማችሁ ተማሪዎች ካላችሁ ያው እየደረሰ ነው ወር ከ15 ቀን ምናምን ያላችሁ ያው ለማስፈራራት ምናምን ሳይሆን ምንም ችግር የለውም የምትፈሩት ነገር የለም ግን ያው ብዙ ጥያቄ መስራት የበለጠ ጥሩ ያረጋችሁ ነው የሚሄደው ሶ ስታንዳርዱን የጠበቀ ፕሪ ኢንትራንስ ኤግዛም አዘጋጅተናልኛ ኦልሞስት ሁሉንም ሳብጀክት ማለት ትችላላችሁ እስካሁን የተወሰኑ ሳብጀክቶች ነው ይቀሩን በየሳምንቱ እንፈተናለን ፈተናው እንግዲህ ያው እንደ ኦንላይን ነገር ነው አንድ ዌብሳይት ውስጥ ለመግባት ያው ዳታ ያስፈልጋችኋል አንዴ እዛ ዌብሳይት ውስጥ ከገባችሁ በኋላ ግን ፊዚክስ ፕሪ ኢንትራንስ ኤግዛም ሂስትሪ ፕሪ ኢንትራንስ ኤግዛም ማስ ፕሪ ኢንትራንስ ኤግዛም እንግሊሽ ፕሪ ኢንትራንስ ኤግዛም የምትፈልጉትን እናንተ ክሊክ ታረጋላችሁ ክሊክ ስታረጉ ጥያቄዎቹ ይመጣላችኋል እዚህ ጋር ሶ ጥያቄዎቹን ትሰሩና እዚህ ጋር ደግሞ አንሰር ሺት ይኖራል ማለት ነው አንሰር ሺቱን አንደኛ ኤ ሁለተኛ ሲ ምናምን ይያላችሁ ሰራላችሁ እዚህ ጋር ስማችሁንና ስልክ ቁጥራችሁን ታስገባላችሁ ማለት ነው ስልክ ቁጥራችሁን ስታስገቡልን ተዛኖዲ ካስገባችሁ በኋላ እዚህ ጋር መልሱን ሲጨርሱ ማለት ነው ሰርታችሁ ሰሚት የምትላለች ሰሚቷን ነካስታረጉ እኛ በኢሜይላችን ይደርሰናል ማለት ነው የናንተን ጥያቄ በላካችሁልን አካውንት እዚህ ጋር ስልክ ቁጥር አለ በሱ በቴሌግራም አድርገን ትክክለኛ መልሱን እንለቅላችኋለን ማለት ነው ስለዚህ ትክክለኛ መልሱን ታይታላችሁ በዛው የቱ ጋር ተሳሳትኩ ምናምን የሚለውን ራሳችሁ ታርሙታላችሁ ማለት ነው ሶ የምትፈልጉ ልጆች መፈተን የምትፈልጉ ልጆች uniqueacademycenter.com uniqueacademycenter.com ያው እዚህ ጋር እንደጻፍኩላችሁ በስርዓት ይሄንን ታልጻፋችሁ አታገኙትም አለበለዚያ ደግሞ የቴሌግራም ቻናላችንን ጆይን አድርጉና ዩኒክ አካዳሚ ብላችሁ ሰርች አድርጉና ቴሌግራም ላይ ከዛም በኋላ እዛ ውስጥ ሊንክ ስለምንለቅ ሊንኩን ስትጫኑ ታገኙታላችሁ ፈተናውን ማለት ነው ፈተናው ብቻ አይደለም እዛ ላይ ያለው አክቹአሊ ዌብሳይቱ ላይ ያለው የተለያዩ ኖቶች ምናምኖችም አሉ ጥያቄዎችም አሉ ዝም ብሎ የኢንትራንስ ጥያቄዎች ኖርማል የኢንትራንስ ጥያቄዎችም አሉ ስለዚህ እነሱንም አክሰስ ማድረግ ትችላላችሁ ሶ ይሄን ለማለት ነው አምስተኛው ጥያቄያችን ምንድነው የሚለን which one of the following is the range of the function f of x this one ነው ያው ይሄኛው ጥያቄ ነው ብዙ ያስወራና ሶ ይሄኛውን አንድ ነገር ነው ከዚህ እንትን ማድረግ የሚጠበቅባችሁ ማለት ነው ማስተዋወስ የሚጠበቅባችሁ ምንድነው የሚለን ማለት ነው ሶ እንግዲህ የዩኒት 1 እና የዩኒት 2 ጥያቄ ነው ማለት ትችላላችሁ ኢንቨርስንም ትንሽ ያገናኘዋል ስለዚህ አክቹአሊ የዚህኛውን ዶሜን ለመፈለጋው ትንሽ ይከብዳል ዝም ብሎን ስናየው ማለት ነው ኦፍ ኮርስ ዶሜናችን ምንድነው ሬንጁን ለመፈለግ ነው ዶሜናችን ኦር ሪል ነምበር ሆኖ ይሄኛውን ምን ዜሮ የሚያደርገው ዛት ሚንስ except -3 ማለት ነው እዚህ ጋር -3 ብንተካ ቁጥር ኦቨር 0 ያው የማይሆን ነገር ስላልሆነ ማለት ነው ዶሜናችን ይሄኛው ነው የሚሆነው ማለት ነው ሬንጃችንን ለመፈለግ ግን ስለሚከብደን ምን እናደርጋለን ማለት ነው ሬንጅ ኦፍ f of x ከማጋክሉ ይሆንልናል ማለት ነው ከዶሜን ኦፍ what ኢንቨርስ ኦፍ x ጋር እኩል ይሆንልናል እቺኛው ዩኒቱ አለ ያለችው range of የኖርማል የኦሪጂናሉን ፋንክሽን ሬንጅ ለመፈለግ ተፈለጋችሁ
የሱን ኢንቨርስ ፈልጋችሁ ዶሜኑን ስታገኙ ያ ዶሜን ከኦሪጂናል ፋንክሽኑ ሬንጅ ጋር ምን ይሆናል እኩል ይሆናል ማለት ነው። ስለዚህ ምንድነው የሚጠበቅብን አሁን የዚህኛውን ፋንክሽን ኢንቨርስ እንፈልጋለን የኢንቨርሱን ዶሜን እንፈልጋለን ያንን ዶሜን አገኘን ማለት የዚህኛውን ፋንክሽን ምን አገኘን ማለት ሬንጅ አገኘን ማለት ነው። ስለዚህ መልሳችንን እናስቀምጣለን። ሶ ምን እናደርጋለን ማለት ነው። እስቲ y እንበለው f(x) ምንለውን 2x - 1 ኦቨር x ፕላስ እሺ የመጀመሪያው ስቴፕ የሚሆነው x እና y ማቀያየር ነው። እዚህ ጋር y ነቻ x እናረጋታለን። እዚህ ጋር x አሉ y እናረጋቸዋለን 2y - 1 ኦቨር y + 3 ማለት ነው። ምንም አዲስ ነገር የለውም። ከዛም በኋላ y ለብቻው ለማስቀረት መሄድ በቃ ለy ሶልቭ ማድረግ ማለት ነው። ተዛን ኢንቨርሱን አገኘን ማለት ነው። ክሪስ ክሮስ ብናደርገው x ሲባዛ y x y ይመጣልናል ፕላስ እናደርጋለን x ሲባዛ 3x ይመጣልናል እዚህ ኳልስቱ አንድ ሲባዛ ይሄኛው ራሱ ነው የሚሰጠን 2y - 1 y አለን። ስለዚህ yን ወደ y ብናመጣው x y እቺኛዋ ወደዚህ ስትመጣ -2y ይሆንልናል። እቺኛዋ ወደዛ ስትሄድ -3x - 1 ይመጣልናል። እዚህ ጋር y ሶ የጋራ ማውጣት እንችላለን ማለት ነው። የጋራ ብናወጣ ለምሳሌ yን የጋራ ብናወጣ እዚህ ጋር y የጋራ ሲወጣ x ብቻውን ይቀራል x ይመጣል። እዚህ ጋር yን ስናወጣበት -2 ራሱ ነው የሚቀረው ማለት ነው። እዚህ ኳልስቱ ከማጋ ከዚህኛው ጋር ማለት ነው ከ-3x - 1 ጋር ማለት ነው። ሶ y ለብቻው ለማስቀረት ኦቨር x - 2 ኦቨር x - 2 ይሆንልናል። x - 2 በx - 2 ይጠፋልና ስለዚህ ምን ይሆንልናል ማለት ነው y -3x - 1 ኦቨር x - 2 ይመጣልናል ማለት ነው። አሁን ይሄ የትኛው ኢንቨርስ ነው? የዚህኛው ኢንቨርስ ነው ማለት ነው። ጎፍ ኦፍ የዚህኛውን ጎፍ እና ፎግ ብትፈልጉ ኤክስ ነው የሚመጣላችሁ ቼክ ማድረግ ትችላላችሁ ልክ እንደቀደሙ ማለት ነው። ግን እኛ ሬንጅ ነው አይተጠየቅነው። ስለዚህ የኦሪጂናሉ ፋንክሽን ሬንጅ ማለት ነው ከሱ ኢንቨርስ ዶሜን ጋር ምንድነው እኩል ነው ተባብለናል። የዚህ ዶሜን ምን ይሆናል ማለት ነው ያው ኦር ሪል ነምበር ሆኖ ኤክስ ኤት ስንት ይሄኛውን 0 የሚያደርገው ዛት ሚንስ x - 2 = 0 x = 2 ሶ x ኤት 2 ማለት ነው። ያ ማለት እዚህ ጋር ቱን መክተት አንችልም በኤክስ በኩል ቱን መክተት አንችልም። ሌሎቹን ግን የፈለጋችሁትን ቁጥር ወይም የፈለግነውን ቁጥር መክተት እንችላለን ማለት ነው። ሶ ዶሜኑ የዚህ ኢንቨርስ ዶሜን ሪል ነምበር ኤክሴፕት 2 ነው። ስለዚህ ከማጋ እኩል ነው ከኦሪጂናል ፋንክሽኑ ሬንጅ ጋር እኩል ነው። ስለዚህ መልሳችን ምን ይሆንልናል ማለት ነው ኢቭን ኢፍ ይሄ ዶሜን ኦፍ ኢንቨርስ ኦፍ ዶሜን የኢንቨርሱ ዶሜን ነው ማለት ነው። ከማጋ እኩል ይሆንልናል ከኦሪጂናል ፋንክሽኑ ሬንጅ ጋር እኩል ይሆንልናል። ሶ መልሳችን የቱ ጋር ያለው ማለት ነው ቢ ይሆንልናል ማለት ነው። ሶ ቢን እንመርጣለን ማለት ነው። እሺ ስድስተኛ ጥያቄ ደግሞ ያው ከማትሪክስ ነው የመጣው ማለት ነው። ምንድነው የሚለን ማለት ነው ሌት m be a matrix such that ይላልና ያው ኢንሰርት ነው ያደረኩት ኢሜጁን እዚህ ላይ ለመጻፍ ስለማይመች ማትሪክሳችን m የምንለው ማትሪክስ ይሄኛው ተሰጥቶናል ማለት ነው። ያው እንደምታዩት 3x3 የሆነ ማትሪክስ ነው። then which one of the following matrix is equal to 2/3m ነው የሚለን። ይሄኛው በጣም ቀላል ነው ምንም አዲስ ነገር የለውም። የእያንዳንዱን የኤምን ማትሪክስ ማለት ነው በ2/3 ያባዛችሁ መሄድ ነው። ከዛም በኋላ እዚህ ውስጥ ካሉት ውስጥ መምረጥ ነው። እያንዳንዱን አባዝተን ከምንሰራ እስቲ ቼክ ያደረግናቸው ብንሄድ ለምሳሌ አሁን እዚህ ጋር አለን አይደለ ሶ ይሄኛውን በ2/3 ስናባዛ ይሄኛውን መስጠት አለበት። ይሄኛውን በ2/3 ስናባዛው ይሄኛውን እንደዚህ ያደረግ ቼክ ያደረግን እንሄድ ማለት ነው። እንትን ከምንል ሰዓት ከምንጨርስ ሶ ምን ይሆንልናል 2/3 ማለት 2 ያው 2/3 ታይምስ ስንት 9 ነው። ያ ማለት 2 ሲባዛ በ9 ሲካፈል ለ3 2 ሲባዛ በ9 ስንት ነው 18 ሲካፈል ለ3 ስንት ይመጣል 6 ማለት ነው። ልክ እንደዚህ አሁን እንፈጥናለን። ሶ 6 እሺ ሆነ ማለት ነው። 24 ሲሆን ደግሞ 24 ሲባዛ በ2 48 ሲካፈል ለ3 16 እሺ 2 ሲባዛ በ6 12 ሲካፈል ለ3 4 እዚህ ጋር ግን ስንት ነው ያለው 2 ስለዚህ መልስ ኤ አይሆንም ማለት ነው። ጨረስን። እሺ ይሄኛውን ቼክ አርግተናል ኦሬዲ እዚህ ጋር ስለመጣልን 6 16 እሺ እዚች ጋር ነበር የቀረን ማለት ነው። 2 ሲባዛ 6 12 ሲካፈል ለ3 4 ይሆንልናል ማለት ነው። 2 ሲባዛ ኔጌቲቭ 12 ስንት ይመጣል ኔጌቲቭ 24 ኔጌቲቭ 24 ሲካፈል ለ3 ኔጌቲቭ 8 እሺ ይሄኛውም ይመጣልናል።
2 ሲባዛ 18 36 ሲካፈል ለ3 12 እሺ ይሄኛውም ይመጣል 2 ሲባዛ 15 30 ሲካፈል ለ3 10 ይሄኛውም ይመጣል ስለዚህ ይሄ ጥሩ እየሄደልን ነው ማለት ነው 2 ሲባዛ 3 0 ሲካፈል ለ3 0 እሺ 2 ሲባዛ 27 54 ሲካፈል ለ3 18 እሺ 2 ሲባዛ በ3 6 ሲካፈል ለ2 ለ3 2 እዚች ጋር -2 ነው የሚለው አክቹአሊ ጥያቄው ይሁን እኔ ያው ከሶፍትዌሩ ላይ ነው ብያቸዋለሁ እንጂ ወረቀቱ የለኝም ስለዚህ ሌሎችን ማየት ትችላላችሁ ሁሉም ሆኖ እቺኛው ብቻ ነች ኔጌቲቭ የሆነችው ይሄኛው ሲጀመር ይሄኛውም ትክክል አይደለም ይሄኛው ማለት ነው ይሄኛው ደግሞ ዞሮ መሃል ላይ ያበላሽቷል እዚህ ጋር 6ን አበላሽቷታል 9ን አበላሽቷታል እዚህ ጋር ስንሄድ ማለት ነው ይሄኛው ሁሉም ሆኖ እቺ ብቻ ነች ስህተት ሌሎቹ ብዙ ስህተት ነው ያለባቸው ማለት ነው ግን ያው አይ ቲንክ ሜቢ ጥያቄውም ሊሆን ይችላል እነዚህ ስታጋጠሙ እቺኛዋ ብቻ ሪሌቲቭሊ አንፃር እቺኛዋ ፖዚቲቭ እናረጋትና መልሳችን ምን ይሆናል ማለት ነው ቢ ይሆንልናል ማለት ነው ኤዲት እናረጋዋለን ምክንያቱም ሌሎቹ ብዙ ስህተት ነው ያለባቸው ምንም ኦብቪየስ ነው እቺኛዋ ግን ሜቢ ተሳስቶ ይሆናል ወይ ትጽፉት ወይ አፕሊኬሽኑን የጻፉት ሰዎች ፕሮግራም ያደረጉት ወይም ደግሞ ጥያቄውም አግንዳዴ ሊያጋጥም ይችላል ስለዚህ አሲዛችሁ እናንተ ያው ሞስት ፕሮባብል የምትሉትን ትመርጣላችሁ ሶ ቢ ይሆናል ማለት እሺ ሰባተኛው ደግሞ ያው ከዩኒት 4 ከዲተርሚናንት ነው የመጣው ማለት ነው which one of the following is the determinant of the matrix ይሄኛው ማትሪክስ ማለት ነው በቃ ይሄኛውን ዲተርሚናንት ኦፍ ያው ኦርደር 2 በጣም ቀላል ነው እርግጠኛ ነኝ ያው ታውቁታላችሁ ብዬ ነው የማስበው ስለዚህ ኦርደር 3 ለመፈለግ የሰራው ቪዲዮ አለ ግን እሱንም ማየት አይተበቅባችሁም ዝም ብላችሁ መያዝ ትችላላችሁ ኮተርሚናል ማይነር ምናምን የምንላቸው ነገሮች አሉ አለበለዚያም ይኸውላችሁ አንዱን ሮ ትመርጣላችሁ ሮ ለምሳሌ አሁን ይሄኛውን ሮ መረጥኩኝ የመጀመሪያውን ሮ ማለት ነው እሺ እሱን ከመረጥኩ በኋላ 1 ፖዚቲቭ ነች ሁሉ ጊዜ ከዚህ ጋር ፖዚቲቭ ነች በሉት ተዛኖዲ -1 +1 ማለት ነው ያው በኮተርሚናል ኤክስፓንሽን ዲተርሚናንት ስንፈልግ ማለት ነው ፖዚቲቭ ኔጌቲቭ ፖዚቲቭ ለምሳሌ -6 ደግሞ እንደነኝ እዚህ ጋር ፖዚቲቭ ነው ኔጌቲቭ ነች እሱ ግን አያስፈልገንም አሁን ለዲተርሚናንቱ ማለት ነው እሺ እሱን ከፈለኩ በኋላ ምን አደርጋለሁ 1 ፖዚቲቭ ነች 1 ኢንቱ አደርግና የዋንን ኮለኑንና ሮውን አጠፋለሁ ማለት ነው ይሄኛው እንደዚህ አጥፉት እስቲ ምን ይቀራል እዚህ ጋር ኦርደር 2 የሆኑ ማትሪኮች አይቀሩም ያ ማለት 5 6 8 10 የምንላቸው አንድ ማትሪክስ ካረ ይሄኛውን ዲተርሚናንት ፈልጉ 5 ሲባዛ 10 50 ይሆናል ሲቀነስ 6 ሲባዛ 8 48 ስለዚህ ስንት ይመጣልናል 2 ይመጣልናል ማለት ነው ስለዚህ 2 ኔቱ ጋር እንጽፋታለን እዛ ቅንፍ የሰራንበት ጋር 2 እንጽፋታለን እዚች ዋነቻ 2 ይሆነልናል ጨረስን 2 ምንድነች ኔጌቲቭ ነቻ ኔጌቲቭ 2 እናረግና እንደዛው የቱንም ደግሞ ሮውንና ኮለኑንና ይሄኛውን ጥፍት ማድረግ እንደዚህ ማለት ነው ስለዚህ ሮና ኮለኑን ማጥፋት ያው ኮንፊውዝ እንዳትሆኑ ብዬ ነው እንትን ያልኩት ድምድም ማረገው ሶ ይሄኛው 4 7 6 8 I mean 6 10 የምንላቸው ማትሪክሶች ካሉ የሱኛውን ዲተርሚናንት ለመፈለግ 4 7 6 10 አይደለ የዚህኛውን ዲተርሚናንት 4 ሲባዛ 10 40 ሲቀነስ 6 ሲባዛ 7 42 ስለዚህ ይሄኛው ስንት ይመጣል -2 እዚህ ጋር እንጽፋታለን ማለት ነው ያው ለዛኛው ቦታ አንተ እንደሚለን እናጥፋውና ሰው -2 እዛ ጋር እንጽፋታለን ማለት ነው -2 እዚህ ጋር ጻፍን እሺ ማን ቀረን 3 ደግሞ ፖዚቲቭ 3 ነው 3 እናረጋለን የስሪንም እንደዛው ማጥፋት ይችኛዋን እንደዚህች ማጥፋት ስለዚህ 4 5 7 8 ምንለው ማትሪክስ ቀረን 4 ሲባዛ 8 32 32 ማይነስ 5 ሲባዛ 7 ደግሞ 35 ስንት ይመጣልናል ለኛው -3 ይመጣልናል ማለት ነው ሶ -3 ነው ማምጣተን እዚህ ጋር እንጽፋታለን ማለት ነው እዚች ጋር 3 3 ዛሲት በቃ ጨረስን አሁን ይሄኛውን ስትሰሩ ምን ታገኛላችሁ ባጭሩ ዲተርሚናንት ታገኛላችሁ ማለት ነው ሌላ ነገር ውስጥ ከምትሄዱ አስቡት አሁን እኔ እያስረዳዋችሁ ስለሆነ ነው እንጂ የሆነ ፕራክቲስ ብታደርጉ ወዲያውኑ እያያችሁት ራሱ ልትሰሩት ትችላላችሁ ማለት ነው ሶ ይሄኛው 2 ይመጣልናል -2 ታይምስ -2 3 ታይምስ -3 9 ይመጣልናል ይሄኛው ስንት ይመጣልናል 6 -9
3 ይመጣልናል ማለት ነው። ሶ ዲተርሚናንታችን ስንት ይመጣል? -3 ያያችሁ እንዳትሳሳቱ በደንብ ሳይኑን መለየት አለ። እዚህ ጋር 3 ያለችን ሜቢ ደግሞ የሆነ ስህተት ብትፈጥሩ ደግሞ 6 አለ -6 አለ 6 ብትመጣላችሁ እናንተ 6 ግን ያው ትክክለኛውን ሰሩ ግን ትክክለኛው መልሱ ሲ ነው ማለት ነው። ያ ማይሚን ኤ ነው ማለት ነው። ያው ስለመጣላችሁ ብቻ እንትን እንዳትሉ በደንብ ቼክ ሳይሆን ቼክ ስታደርጉት ያው ኤግዛም ላይ ስትሆኑ ሰዓት ስለሚጨርስባችሁ መጀመሪያውኑ ስትሰሩ ሳትፈሩ ግን ተጠንቀቃችሁ መስራት ማለት ነው። እሺ 8ኛው ጥያቄ ደግሞ ያው ከቬክተር ነው የሚመጣው። ይሄኛውን አክቹአሊ ሌላ ቪዲዮ ላይም ሰርችላችኋለሁ ከግሬድ 9 ከቬክተር የሚለው ላይ እዚህ ላይም እስቲ ደግመን እንስራው። which one of the following is the position vector of the vector with initial point and terminal point? so position vectorውን ለመፈለግ ምን ነው የምናደርገው? x2 x1 y2 y1 ማለት ነው። እሺ x2 ምንለው ይሄኛው x2 ነው ይሄኛው y2 ነው። እዚህ ጋር ደግሞ ያው ኢኒሻል አይደሉ x1 እና y1 አሉን ማለት ነው። እሺ x2 ስንት ነው? 2 ነው። x1 ስንት ነው? 1 ነው። 2 ሲቀነስ 1 ይሆናል ኮማ እናደርጋለን። y2 ስንት ነው? -3 ሲቀነስ አለችን ሲቀነስ y1 -1 ማይነስ ፖዚቲቭ ይሆናል። ስለዚህ -3 + 1 ደግሞ -2 ይሆንልናል ማለት ነው። እሺ እዚህ ምርጫው ጋር ስታዩ ግን ያው በዩኒት ቬክተር ነው ያስቀምጣልን። ስለዚህ ይሄኛው የኤክስን የሚወክለው አይ ነው ዋይን የሚወክለው ጄ ነው ማለት ነው። ስለዚህ ያው 1 አይ ኮማ ስንት ይሆንልናል ማለት ነው? -2 ጄ ይሆንልናል ማለት ነው። አሁንም በተለየ መንገድ ነው እንግዲህ አንድ ላይ አድርግቶት ነው ያስቀመጠው። ስለዚህ 1 አይ ማለት አይ ማለት ነው። ዘን ፕላስ ማድረግ ትችላላችሁ። ፕላስ ማይነስ ግን ያው እሺ ፕላስ እናድርገው ፕላስ -2 ጄ ይሆንልናል ማለት ነው። እሺ አይ ፕላስ ማይነስ ይሆናል 2 ጄ የምትለዋን ትፈልጋላችሁ። ስለዚህ እቺኛዋ ቲንክ ዲ ላይ ነው ያለችው። ስለዚህ ዲ ትሆናልናለች ማለት ነው መልሳችሁ። the following table represents the score of grade 11 student of a certain school in mathematics examination ይለናል። was the median of the data ነው የሚለው። so median ነው የተጠየቅነው። አክቹአሊ የኛው ሚዲያኑን ያው ፎርሙላ አለው አይደለ? ሚዲያን ፎር ግሩፕ ዳታ ነው። አክቹአሊ የኛው ግሩፕ ዳታ ነው። ሶ ለግሩፕ ዳታ ሚዲያኑን ለመፈለግ ምንድነው የምናደርገው ማለት ነው? ቢኤል አለ ሚዲያኑ የሚገኝበት ሎወር ክላስ ወይም ሎወር ባውንደሪ ክላስ አለን። ዘን ኤን ኦቨር 2 ተጠቅመን ሚዲያኑ እዚህ ጋር ነው የሚለውን ነገር እንፈልጋለን። አሁን ጀስት ፎርሙላውን እየጻፍኩላችሁ ነው። ኮሙሌቲቭ ፍሪኩዌንሲ ቢፎር over the exact frequency fc times ለክላስ ኢንተርቫሉ ላይ እቺ ክላስ ኢንተርቫል አሁን በጣም ነው ግራ ያጋባችኝ እኔን ራሱ ስላችሁ መፈለጉ ከብዶኝ ሳይሆን ይለያያል። ለምሳሌ 11ኛ ክላስ ኦልዱ ላይ የተወሰደው ሌላ ነው፣ ኒው ላይ የተወሰደው ሌላ ነው። አሁን 12ኛ ክላስ ኒው ላይ ራሱ ወስዶ ሲሰራ ማለት ነው ዩኒት ስንት ነው? ዩኒት 3 አለ አይደለ? ስለዚህ ስለ ዳታ ምናምን እሱ ላይ ሲሰራ ራሱ ሌላ አድርግቶ ነው ኤግዛምፕል ላይ ምናምን የሚሰራው ማለት ነው። ስለዚህ ያው በሁለት መንገድ ነው አንድ 10 አንድ 11 አድርገን ነው የምንሰራው። በ10 ነው የምንሰራው ምክንያቱም በ11 ስናደርግ እዚህ ጋር መልሱ ስላሌለ ማለት ነው። ሶ አይን 10 አድርገን ነው ዞሮ አይን ስንፈልግ እናወራበታለን። ሶ ፎርሙላችን ይሄ ነው። ስለዚህ ይሄን እያንዳንዱን ማውጣት አለብን ማለት ነው። ይሄኛውን ለማውጣት ደግሞ ሚዲያኑ የቱ ጋር ነው የሚገኘው? እዚህኛው ጋር ነው የመጀመሪያው ክላስ ነው፣ ሁለተኛው ነው፣ ሶስተኛው ነው፣ አራተኛው ነው የሚለው ለመፈለግ እቺኛዋን ነው የምንጠቀመው ማለት ነው። እሺ ላጥፋውና n over 2 n ምንድነች? ይሄኛው ነው በቃ የፍሪኩዌንሲው ድምር ማለት ነው። 10 ሲደመር 9 ሲደመር 15 ሲደመር 12 ሲደማምሩ ስንት ይመጣል? 62 ይመጣል። ሲካፈል ለ2 31 ይመጣልናል ማለት ነው። 31 ብቻ ሳይሆን 31ኛው ሚዲያኑ የሚገኝበት ማለት ነው። እሺ 31ኛው ለመፈለግ እንግዲህ ከ31 እስከ 40 ያሉት 10 ውስጥ ናቸው። ከ41 እስከ 50 ያሉት 9 ውስጥ ሳይሆኑ 19 ውስጥ 10 ሲደመር 9 ከዛ ነው 19 ሲደመር 15 ደግሞ 34 ምናምን አይደለ? ስለዚህ 31ም የት ውስጥ ነው? 31ኛውም የት ውስጥ ነው ያለው? እዚህ ውስጥ ነው ያለው ማለት ነው። ስለዚህ ሚዲያችን የትኛው ነው የሚሆነው ማለት ነው? ሚዲያን ክላስ ይባላል ማለት ነው። ሶስተኛው ክላስ አንደኛው፣ ሁለተኛው፣ ሶስተኛው ክላስ ላይ ነው ያገኘነው። እሺ እሱን ካወጣን አሁን ጊቭን ማውጣት ማለት ነው። ጊቭን ማውጣት ቢኤል የምንለው ሚዲያኑ የሚገኝበት ሎወር ክላስ ማለት ነው። which means እንግዲህ ሚዲያኑ ይሄኛው ነው፣ ሎወር ክላሱ ደግሞ 51 ነው። እዚህኛው ጋርም አለ ደግሞ አሁን 51 ብዬው ነበር። እንደዛ ተሰራችሁት አይመጣላችሁም። ስለዚህ
ኮሬክሽን ፋክተር የምንለው አለ ኦልድ ላይ ነው ያለው አሁን 11ኛ ላይ ለ12ኛ ላይ ሚዲያንን አይ ሚን ሬንጅን ስንፈልግ አላስቀመጠም ኮሬክሽን ፋክተር ብሎ ግን ሬንጅን ለግሩፕ ዳታ ስንፈልግ እኔም አላሳየዋችሁም መሰለኝ ግን ግድ ኮሬክሽን ፋክተርን ፈልገን ነው የምናገኘው ዞሮ ግን ኦልድ ላይ ተሆነ 11ም 12ም ማለት ሶ ኮሬክሽን ፋክተር የምንለው አለ ኮሬክሽን ፋክተር የምንለው ሲምፕሊ እዚህ ጋር ያሉትን እነኚህ ቁጥሮች ይታያቸዋል አይደለ ሶ እነኚህ ቁጥሮች ሁሉንም እዚህ ጋር ማለት ነው 771 881 90 91 እዚህ ጋር ለምሳሌ አሁን 90 that means 91 ሲቀነስ 90 ሲካፈል ለ2 ስንት ይመጣልናል 1/2 ወይም ደግሞ 0.5 ይመጣልናል ማለት ነው ሁሉንም 81 ሲቀነስ 80 ሲካፈል ለ2 0.5 ያው ይለያል እያንዳንዱ 60 ሲቀነስ አይ ሚን የዚህኛው ይለያይም ግን ዳታችን ደግሞ ሌላ ሲመጣ ግድ ሁሉም 0.5 ነው ይመጣል ማለት አይደለም ለማለት ፈልጌ ነው 51 ሲቀነስ 50 ሲካፈል ለ2 1/2 that means 0.5 ማለት ነው ሶ ኮሬክሽን ፋክተራችን ስንት ነው ማለት ነው 0.5 ነው ያ ማለት ሎወር ባውንደሪው ላይ 0.5 እንቀንሳለን ሎወር ባውንደሪ ቀነስበታል አፐር ባውንደሪው ላይ ደግሞ 0. እንደምርበታለን ስለዚህ 51 እንግዲህ ሎወር ባውንደሪ ነው ሶ 0.5 ስንቀንስ ስንት ይመጣል 50.5 ይመጣል 60 ደግሞ 60.5 ይመጣል ማለት ነው ልክ እንደዛው እየሄደ ነው እና ተዛን እሺ 60 ቢኤልን አገኘናት 50.51 ይሄኛው ችግር የለውም ስለሱ አገባንም አይን ክላስ ኢንተርቫሉን ለመፈለግ ይሄኛውን ተጠቅመን ብንሰራ ኤግዛክትሊ ያመጣልናል ያ ማለት የሁለቱን ለምሳሌ 60.5 ሲቀነስ 50.5 ማለት ነው ይሄኛው 11 ነው ኤግዛክትሊ የሚመጣው 11ን ግን ተጠቅማችሁ ሰሩ አይመጣም ስለዚህ 11ን ተጠቅማችሁ ሰሩ ስለማይመጣ ስንት ነው የምንጠቀመው 10 ነው የምንጠቀመው ያው 10 ማለት ዝም ብሎ ሳይሆን ዝም ብላችሁ ለምሳሌ 51 በጣታችሁ ማለት ነው 51 ተዛኖዲ 52 53 ምናምን ብላችሁ ስትቆጥሩ 60ኛውን ሜቢ ኢንክሉድ ላያደርግ ይችላል ማለት ነው ስለዚህ 10 እንጠቀማታለን ማለት ነው ያው አስ ክላስ ኢንተርቫል ማለት ነው ተዛን ኤፍኤስ ወይም ደግሞ ኤግዛክት ፍሪኩዌንሲያችን ያው 15 ነው ፍሪኩዌንሲው ኩሙሌቲቭ ፍሪኩዌንሲ ቢፎር ኩሙሌቲቭ ፍሪኩዌንሲ ምንለው ለምሳሌ የዚህኛው የመጀመሪያው 10 ነው የዚህኛው ደግሞ 9 ሲደመር 10 19 ነው እዚህኛው ጋር ደግሞ ያለው ስንት ነው 15 ሲደመር 19 34 ነው እዚህኛው ጋር ያለው ደግሞ እንደዚህ ይያለ ይሄኛውን ከዚህ ጋርኛው ይሄኛውን ከዚህኛው ጋር ያረጋግን እንሄዳለን ግን ኩሙሌቲቭ ፍሪኩዌንሲ አክቹአሊ ኩሙሌቲቭ ፍሪኩዌንሲ 34 ነው ግን ኩሙሌቲቭ ፍሪኩዌንሲ ቢፎር ነው ያለን ከሱ ኋላ ያለው ማለት ነው which means 19ን ማለት ነው ስለዚህ ኩሙሌቲቭ ፍሪኩዌንሲ ስንት እንወስዳለን ማለት ነው 19 እንወስዳለን ማለት ነው አሁን ምን ቀረን n/2 ደግሞ 31 መጣልናል ሶ ምንም የቀረን ነገር የለም አሁን ፎርሙላውን ተከተን መስራት ብቻ ነው ማለት ነው እሺ ቢኤል ስንት ነው የመጣልን 50.5 ማለት ነው አሁን በቃ መተካካት ነው ምንም እናንተም ተሰሩታላችሁ n/2 31 ኩሙሌቲቭ ፍሪኩዌንሲ ቢፎር 19 አያችን 10 ነው የምንጠቀመው ተባብለናል ተስማምተናል ለሱ ኤፍሲ ኤግዛክት ፍሪኩዌንሲ 15 ይመጣልናል ማለት ነው 15 እሺ ከዛም በኋላ 50.5 እንዳለ ይሁንና 50.5 ሲደመር ሲቀነስ 19 ስንት ይመጣልናል 12 10 ሲካፈል ለ15 ማለት ነው እሺ 50.5 ሲደመር 10 12 ሲባዛ በ10 120 ሲካፈል ለ15 እንት ይመጣልናል 8 ይመጣልናል ማለት ነው ስለዚህ ሲደመር 8 ሶ 50.5 ሲደመር 8 58.5 ይመጣልናል ማለት ነው ሶ መልሳችን 58.5 ማለት ነው 11 እዚህ ጋር ተጠቅማችሁ ብትሰሩ አይ ቲንክ 59.8 ምናምን ነው የሚመጣው 59.8 ደግሞ የለም እዚህ ጋር ማጠጋጋት ምናምን ደግሞ አይቻልም ኦሬዲ የተጠጋጉ ናቸው በጣም አጠጋግተን ማስቀመጥ ምናምን አንችልም ማለት ነው ስለዚህ ያው ኤግዛክትሊ ኤ ነው የሚመጣው አፕሊኬሽኑ ራሱ ሶፍትዌሩም የተሰራበት ያው እነሱም ቼክ አድርገው ሰርተው ስለሆነ ኤ ነው ያመጡት ግን አይን ያው አክቹአሊ እንዴት እንዳመጡት ምናምን አይናገሩም መልሱም ብቻ ነው ኤ ብቻ ነው እንትን የሚሉት ማለት ነው ዞሮ እንግዲህ ያው እንደዚህ ሲመጣ በሁለቱም መሞከር ነው ፈጠን ብላችሁ ማለት ነው እሺ የመጨረሻው ጥያቄያችን ደግሞ ምንድነው የሚለን ማለት ነው the following table represents the number of traffic accidents in a certain city per year
for 5 consecutive years from 2019 to 2023 ነው የሚለን። that means እንግዲህ የሆነ ሲቲ አለን በል ሲቲ ወይም ከተማ ማለት ነው። ሶ እንግዲህ ከ2019 ጀምሮ እስከ 2023 ድረስ በየአመቱ ትራፊክ አክሲደንት ወይም ስንት ትራፊክ አክሲደንት የትራፊክ አደጋ እንዳለ ነው የሚነግረን ማለት ነው። ለምሳሌ በ2019 3500 ምናምን ትራፊክ አክሲደንት ነበር። በ2020 2750 በ2021 ይሄኛው ምናምን ማለት ነው። ለ5 አመት ማለት ነው ያለ ነው በተከታታይ ለ5 አመት። ከዛም በኋላ what is the average እዚህ ጋር ነው ያለው ያው average number of accidents per year for the given 5 years ነው የሚለው። ሶ ካሉት ውስጥ ማለት ነው ከአክሲደንት ውስጥ አቬሬጁ የትኛው ነው ይሩን አይደለም መቼም ይሩን ምናምን ትናነል። ስለዚህ አቬሬጅ ትራፊክ አክሲደንቱን ነው የሚለው number of accident ነው ደግሞ የሚለው። ስለዚህ አቬሬጅ ማለት ሚን ማለት ነው። ሶ የዚህኛው ሚን ለመፈለግ ደግሞ ያው መቼም ይሄኛው ቫሪያብል ነው ብላችሁ ይሄኛው ሲባዛ በዚህኛው ዓመተ ምህረቱን አናባዛው አይደለ እዚህ ጋር ነምበር ኦፍ አክሲደንት ስላለ ስለዚህ በ2019 3500 በ2020 ደግሞ 2750 2021 2850 22 3500 ምናምን አይደለ። ሶ ይሄኛውን ሚኑን ለመፈለግ አቬሬጁን ለመፈለግ ሁሉንም መደመር ደምሯቸው 3500 ሲደመር 2700 ሲደመር 2800 2850 ሲደመር ምናምን በሉና ደምሯቸው ስንት ይመጣላችኋል? 350 ይመጣላችኋል። 16350 ስንት ናቸው? 5 አይደለ? ያው 5 years ይለናል። ለ5 እናካፍለው ያው አቬሬጁን እናገኛለን ማለት ነው። ዛት ሚንስ 32 73270 ነው አቬሬጁ ማለት ነው። አቬሬጁ ይሄ ነው የሚመጣው። ሶ 3270 ደግሞ የቱ ጋር አለልን? ያው ቢ ላይ አለልን ማለት ነው። ሶ ይሄን ነው የሚመስለው። እንዳልኳችሁ እንግዲህ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ዩኒክ አካዳሚ ነው። ዌብሳይታችንንም ቪዚት ማድረግ ትችላላችሁ ማለት ነው። ያው ለኤግዛሙ ምናምን ተፈለጋችሁት ዩኒክ አካዳሚ center.com ነው የሚለው። ያው ሊንኩን ቴሌግራም ላይ ስለምንለቅላችሁ አጻጽፉ ትንሽ ስለሚያስቸግር አሁን ክሮም ላይ ምናምን ሌላ ነገር ላይ ያመጣባችሁ ስለሚችል ቴሌግራማችንን ጆይን ያላረጋችሁ ያላችሁ ጆይን አድርጉና እዛ ላይ ኖት ምናምን ስንለቅ እዛ ዌብሳይት ላይ ስለምንለቅ በዛው ገብታችሁ ኤግዛሞቹንም ታገኙታላችሁ። ምንም ፍሪ ነው። ሶ ይሄን ይመስላል። ኔክስት ደግሞ ስንት ነው የሚቀረን ማለት ነው 2016 ከ12ኛ ክፍል የመጡ የኢንትራንስ ጥያቄዎች እናያለን። ኦሬዲ የዩኒት 4 እና የዩኒት 5ን ሰርቼላችኋለሁ ከ12ኛ ክፍል የመጡ። ስለዚህ ከዩኒት 1 እስከ ዩኒት 3 ያው ዩኒት 3ም ደግሞ አሁን ስለሚን ምናምን ነው የሚያመጣው። ስለዚህ ጀነራሊ በቃ ከዩኒት 1 እና 2 የወጡ ጥያቄዎች አንድ 10 ጥያቄዎች ካሉ እሱን ፈልጌ ያመጣላችኋለሁ። አለበለዚያ 10 ካልሞሉ ደግሞ ከ2015 14 ላይ ከዛ ላይ ወስጄ አምጥቼ ያው እንሰራ ነው የሚሆነው። ይሄንን ነው የሚመስለው። እንወዳቸዋለን። እንግዲህ እዛ ላይ እንገናኝ።